የግሬድ 12 ኢንትራንስ ጥያቄ ነው። ይሄ ሲስተም ኦፍ ኢኩዌሽን ሶሉሽን የሚኖረው የኬ ዋጋ ስንት ሲሆን ነው የሚለው። አንድ ሲስተም ኦፍ ኢኩዌሽን ሶሉሽን የሚኖረው መቼ ነው? የኮኤፊሽንት ማትሪክሱ ራንክ እና የኦጉመንትድ ማትሪክሱ ራንክ እኩል ሲሆን ነው። ኦጉመንትድ ማትሪክሱን እናውጣው እስቲ 1 minus 1 1 አይደለም minus 1 5 minus 4 1 1 k 2 2 minus 1 ይሄ ኦጉመንትድ ማትሪክሳችን ነው። ይሄን ሬዱስ እናደርግና የኬን ዋጋ እንፈልገዋለን። ከሊዲንግ ኢንትሪ በታች ያሉት እነኚህ ዜሮ እናርጋቸው። መጀመሪያ -1ን ዜሮ እናርጋት። እቺን -1 ዜሮ እናርጋት እንዴት ነው? r2 r2 ላይ ነች አይደለም ያለችው። ስለዚህ r2 r2 + r1 እንበለው። ደን ሁለቱን እንደምራቸው። ሌሎቹን ግን እንዳለ እንጽፋቸዋለን። የመጀመሪያው ሮውን እንጽፈዋለን -1 1 then 1 2 + r1 -1 + 1 0 ነው። 5 + -1 4 ነው። -4 + 1 -3 ነው። ዘን 1 + 1 2 ነው። ዘን ሮ 3 እንጽፈዋለን 2 2 -1 k እኛን 0 እናርጋት። ስንተኛ ሮ ላይ ነው ያለችው? ሶስተኛ ሮ አይደለም። ዘን r3 = r3 - 2 r1 አይደለም። 2 ሲቀነስ 2 ሲባዛ በ1 ማለት ነው። r3 ማለት 2 ነች። 2 ሲቀነስ እችን አንድን በ2 ብናበዛት 2 ትሆናለች። 2 ሲቀነስ 2 0 ይሆናል ማለት ነው። ዘን ሌሎቹን ሮዎቹን እንዳለ እንጻፋቸው። r3 2 ነው። 2 ሲቀነስ 2 ጊዜ 1 0 ነው። 2 ሲቀነስ 2 ጊዜ 1 4 ነው የሚሆነው 4 r3 -1 ቻር -1 -2 times 1 2 ነው። ስለዚህ -3 k -2 times 1 2 ነው። k -2 እቺ 0 እንድትሆን ምን እንደምናደርገው እቺኛውን ሮ ከዚህ ላይ መቀነስ ማለት ነው። ዘን ሮ 3 = r3 - r2 ዘን ሌሎቹን ሮዎችን እንጻፋቸው 1 -1 1 1 0 4 -3 2 ነው የሚሆነው። 0 - 0 0 ነው። 4 - 4 0 ነው። ዘን -3 -3 0 ነው የሚሆነው። k -2 -2 k -4 ነው የሚሆነው። አንድ ሲስተም ኦፍ ኢኩዌሽን ሶሉሽን የሚኖረው መቼ ነው? ራንክ ኦፍ ዘ ኮኤፊሽንት ማትሪክስ እኩል ነው ከኦጉመንትድ ማትሪክሱ ራንክ ጋር ማለት ነው። ዘን እዚህ ጋር ራንኩ ስንት ነው? ኮኤፊሽንት ማትሪክሱ ላይ ነን ዜሮ ሮዎች ስንት ናቸው? 2 ናቸው። 1 2 አይደለም 2 ነን ዜሮ ሮዎች አሉት ማለት ነው። 1 2 አይደለም 2 ነው። ዘን ኦጉመንትድ ማትሪክሱ ደግሞ የኦጉመንትድ ማትሪክሱም ራንክ 2 እንዲሆን k -4 ስንት መሆን አለባት? 0 መሆን አለባት አይደለም። k -4 0 መሆን አለባት። 0 ከሆነች ይሄ እንዳለ 0 ሆነ ማለት ራንኩ ስንት ይሆናል? 1 2 ይሆናል ማለት ነው። ዘን ሁለቱም ራንኮች እኩል ይሆናሉ። የራንኩ የኮኤፊሽንት ማትሪክሱም የኦጉመንትድ ማትሪክሱም ራንኮች 2 ይሆናሉ ማለት ነው። መቼ? k -4 0 ከሆነ ማለት ነው። ኮኤፊሽንት ማትሪክሱም 2 ራንክ አለ 2 2 ሲሆን ሶሉሽን ይኖረዋል ማለት ነው። ኦኬ ዘን k -4 0 መሆን አለባት ማለት k 4 ከሆነ has a solution ዘን ዲ ነው መልሳችን ማለት ነው። ግን k is different from 4 ከሆነ ግን no solution ይሆናል ማለት ነው።